ሰላም ዛሬ የምናሳያችሁ ለጋር የሰራነውን ባለ 3 መኝታ አፓርትመንት ነው። ልክ እንደገባን የምናገኘው አንድ ክፍል የራሱ ሽንት ቤት ያለው ክፍል እናገኛለን። አነስ ያለ ነው። እዚህ ላይ ፕላኑ ላይ ስላለካ ነው አላስገባነውም። እኛ ሀገር ላለው ያው የሰራተኛ ክፍል ልንጠቀመው እንችላለን ወይ ደግሞ እንደ ተጨማሪ ስቶሬጅ ልንጠቀም እንችላለን። በመቀጠል የምናገኘው ፓውደር ሩም ነው። እዛም ላይ የእጅ መታጠቢያና ሽንት ቤት መቀመጫ ብቻ ነው ያለው። እሱም የሚያገለግለው ለዋናው ሳሎን እና ለመመገቢያ ክፍሉ እና ተጨማሪ ገስት ካለን ኢዝሊ እንዲጠቀሙት አንድ ክፍል አለ ማለት ነው። ፓውደር ሩም እንደምታዩት በጣም ቆንጆ ኮሪደር ነው። ስፋቱ ቆንጆ ነው። ከዛ በቀኛችን በኩል ኪችኑን እናገኘዋለን። ኪችኑ በጣም ኦርጋናይዝ ተደርጎ ነው የተሰራው። እኛ አልሰራነውም። ህንፃው ላይ መጀመሪያም የተሰሩ ናቸው ባኞ ቤቶቹ፣ ኪችኖቹ። እዚህ ጋር የምታዩት አሁን የሚያሳየናችሁን ፓውደር ሩም ጨምሮ አፓርትመንቱ የሚያስረክባቸው ፊኒሽድ የሆኑ ሉኮች ናቸው ማለት ነው። እዛ ላይ የጨመርነው ስቶቭን ገዛን በሳይዝ ከባለቤቶቹ ጋር እየተማከርን ፍሪጁን፣ ዲሽወሸሮቹን እነሱን አሟልተን የመመገቢያ ቤት መጠቀሚያ እቃዎችን በሊስት ሰተናቸው ባለቤቶቹ ሁሉንም ነገር ከውጭ አምጥተው በዚህ መልኩ ኪችኑን አስረክበናቸዋል። በመቀጠል ከኪችኑ ስንወጣ የምናገኘው መመገቢያ ጠረጴዛውን ነው። መመገቢያ ጠረጴዛው ባለፈውም አፓርትመንት የሰራ ነው ባለ 3 መኝታ ላይ እንዳያችሁት ተመሳሳይ አይነት አቀማመጥ ነው ያደረግንለት። ይሄኛውም አነስ ያለ ቦታ ስለሆነ ያለን ለመመገቢያ ጠረጴዛው ባለ 6 አደረግነው። ባለ 6 ካደረግነው በኋላ ግድግዳውን አስይዘን ነው ያስቀመጥነው ማለት ነው። ፊቱን ብናዞረው የመጥበብ እና የመተላለፊያ ቦታውን የማስጨነቅ ሁኔታ ስላለው የመመገቢያ ጠረጴዛውን በዚህ መልኩ ባለ 6 አድርገን ፊቱን ደግሞ በግድግዳው በኩል በማዞር ቆንጆ ስፔስን ፈጥረናል ማለት ነው። በመቀጠል የምንሄደው ወደ ሳሎኑ ሲሆን ሳሎኑ ጋር እኛ በመጀመሪያ ዲዛይኑን ስንሰራው የተጠቀምነው ኤል ሼፕ ሶፋ ነበር። ኤል ሼፕ ሶፋ እና ኦቶመኖች አድርገን ነበር የሰራ ነው። ግን ምንድነው የሆነው እኛ የሰጠነው ስፔሲፊክ ሳይዝ ወይም ደግሞ ለቦታው የሚሆነው ትክክለኛ መጠኑ የሶፋው መጠን ውጭ ላይ ሊያገኙት ስላልቻሉ እና ከስተም ፈርኒቸር የምናዝበት ጊዜ ስላልነበረ በዚህ መሰረት ከባለቤቶቹ ጋር ተነጋገርን እና ባለ 3 እና 2 ባለ 1 ወንበር ብናደርገው በሚል ተስማማን። ከዛ በኋላ ኤል ሼፕ ሶፋውን ትተን ሁለት ባለ 1 መቀመጫ እና አንድ ደግሞ 4 ሲተር የሆነ ተለቅ ያለ ሶፋ አደረግን ማለት ነው። ከሱ ፊት ለፊት ደግሞ እንደምታዩት ቬሪ ሲምፕል ቲቪ ስታንድ ነበር የፈለጉትኝ። እሱን ቲቪ ስታንዱን አድርገን በዚህ መልኩ የሳሎኑን እይታ አሳምረነዋል። በመቀጠል ደግሞ የምናሳያችሁ ቤቱን ለማሳመር ምን እንደተጠቀምን ነው። እንደምታዩት ክሬደንዛ አድርገናል። ወደ ኪችን የምንገባበት ቦታ ላይ ቴብል ላምፕ አድርገን እና የተወሰኑ አክሰሰሪዎች አድርገን ቆንጆ እይታ እንዲኖረው አድርገናል። ዳይኒንጉ ጋር ቫነር እና እንዲሁ ተጨማሪ እሱም ጋር አክሰሰሪ አድርገናል። ፕላንቶች ተጠቅመናል። ቤቱ ላይ ሳይድ ቴብሎች አሉን። ኮፊ ቴብሉ አለ። የምታዩዋቸው ሳይድ ቴብሎች ሙቨብል ናቸው። ሶፋ ላይ ሆነን በየትኛውም ቦታ ላይ ስንቀመጥ
እነዛን ቴብሎች እያንቀሳቀስን መጠቀም እንችላለን ማለት ነው። ቲቪው ጋር እንደዚሁ እንደምታዩት ቆንጆ ፕላንት አድርገናል። የተጠቀምነው አርቲፊሻል ፕላንቶች ናቸው። ግን ለምንድነው ያንን ያደረግነው? በባለቤቶቹ ምርጫ ስለነበረ አትክልቶቹን ብዙ ጊዜ አፓርትመንት ላይ ሜንቴን ለማድረግ የገጠማቸው ኤክስፔሪየንስ ስለነበረ በዚህ መልኩ ብናደርገው ተባብለን ቆንጆ ሪሊስቲክ የሆኑ አርቲፊሻል ፕላንቶችን የተጠቀምነው። ሞር ደግሞ በረንዳው ላይ በኋላ እናሳያቸዋለን። ከዛ ግድግዳዎቹ ላይ ቆንጆ ቆንጆ አርቶች ተጠቅመናል። እንደምታዩት ኮሪደሩ ላይ 3 ተለቅ ተለቅ ያሉ ቆንጆ አርቶች አሉ። ሶፋው ጋር ደግሞ ከሁለቱ መቀመጫዎች በላይ ቆንጆ ተለቅ ያለ አርት ተጠቅመናል። ኮሪደር ላይ ደግሞ እንደምታዩት ፊት ለፊት ስንገባ ለእይታም ቆንጆ ብርሃን እንዲኖረውም ለማድረግ ብለን ቆንጆ ሚረር እዛ ጋር ተጠቅመናል። ሚረሩ ጋር ፕላንት አድርገናል እንደምታዩት ማለት ነው። ምንጣፎች እዚህ ቤት ላይ አልተጠቀምንም፣ ምክንያቱም አሁንም እንዳልኳችሁ የክላይንቶችን ፕሪፈረንስ ጠብቀን ነበረ እየሰራን የነበረው። ስለዚህ ሁሉም ቦታዎች ላይ ምንጣፍ አልተጠቀምንም ማለት ነው ቤቱ ላይ ሙሉ። በመቀጠል ደግሞ መኝታ ቤቶቹ ምን እንደሚመስሉ ደግሞ አሳያችኋለሁ። ዋናው መኝታ ቤት ላይ ስንገባ ዋናው መኝታ ቤት የራሱ ሽንት ቤት አለው፣ የቁም ሻወር አለው፣ ሽንት ቤትን መቀመጫ እና የእጅ መታጠቢያ አለው። ሻወሩ በጣም ሰፊ ነው፣ ቆንጆ ነው። ቅድም መጀመሪያ ላይ እንደነገርኳችሁ ባኞ ቤቶቹ ባለቤቶቹ ወይም ደግሞ አፓርትመንቱ ሲሰራ ፊኒሽድ ተደርገው የተሰሩ ስለሆኑ ቆንጆ እንዲሁ ለማሳየት ያህል ነው እንጂ እይታውን እኛ አልሰራነውም። እዚህ ጋር ግን የተወሰኑ አክሰሰሪዎች ምንጣፉን እንደዚህ ለሽንት ቤት ማጠቢያ ብሩሾች፣ ትራሽ ካኖች፣ ሳሙና ማስቀመጫ እነሱን አምጥተንላቸዋል ማለት ነው። ከስተመሮቻችን ለባኞ ቤት የሚያስፈልጉ እቃዎች ሊስት አድርጉልን ባሉት መሰረት ያን ሊስት አድርገን ሰጥተናቸዋል። በመቀጠል የምንሄደው ያው ውጭ ላይ ከበሩ ጀርባ ክሎዜት አለ፣ አንድ ክሎዜት። ሁለተኛ ክሎዜት ደግሞ ከአልጋው ፊት ለፊት አለ ማለት ነው። እሱ ላይ የሚሰራ ነው ስራ የለም። ግን ከባኞ ቤቱ ስንወጣ ፊት ለፊት የጫማ ማስቀመጫ ክሎዜቱ ስላልነበረው የጫማ ማስቀመጫ ሳይሰተናቸው እንዲገዙ አድርገናል ማለት ነው። በመቀጠል ስንሄድ አልጋው ጋር እንደምታዩት 1.80 አልጋ ነው የተጠቀምነው። አልጋው 2 ሳይድ ቴብሎች አሉት፣ ግራና ቀኝ። ባለን ስፔስ ላይ በቂ ሆኖ ነው ፊት ያደረገው ለቦታው ማለት ነው። ከአልጋው መውረጃ ኦቶመን የተጠቀም ነው። ወንበር ብናደርግበት ቤቱን የማጣበብ ስሜት ስለሚኖረው፣ ሁለተኛ ተጨማሪ ጥቅሙ ይሄ ኦቶመን ከመቀመጫነት ባሻገር ስቶሬጅ አለው ውስጡ ማለት ነው። ስለዚህ የተለያዩ አልጋ ልብሶችን፣ አንሶላዎችን ወይም ፒጃማዎችን ማታ የተጠቀምናቸውን ነገሮች እጥፍ አድርገን እንድናስቀምጥበት ይረዳናል ማለት ነው። ሌላ በፊት ለፊት በኩል እንደምታዩት ድሬሰር አለ። ድሬሰሩ ትልቅ ድሬሰር ነው። ከዛም መስታወት አለ። እንዲሁም ተጨማሪ አነስተኛ ኦቶመን አለችን ማለት ነው። እኛ ዲዛይን ላይ መጀመሪያ ስንሰራ እዚህ ቦታ ላይ የተጠቀምነው ድሬሲንግ ቴብል ነበረ። ሚረር ኖሮት ተቀምጠን ልንጠቀመው የምንችል ስንለብስ ሜካፕ እና አንዳንድ ነገሮች ልናደርግበት የምንችል ጠረጴዛ ነበረ ድሬሲንግ ቴብል የተጠቀምነው ማለት ነው። ግን እዛ ላይ ሾፒንግ ላይ ሲሄዱ ከአልጋው ጋር ማች ተደርጎ ወይም ሴት ተደርጎ የሚሸጠው ይሄ ድሬሰር ስለነበረ ሳይዙ ግን በቦታችን ፊት ስለሚያደርግ አንድ ላይ እንዲገዙት ተነጋግረን ከባለቤቶቹ ጋር አንድ ላይ ገዝተውታል ማለት ነው። ያው ብዙ ጊዜ ካስተም በምናደርግበት ጊዜ አድቫንቴጃችን እነዚህን ነገሮች ለማድረግ ነው። ግን ደግሞ ኢምፖርት የምናደርግ ከሆነ ደግሞ በዚህ መልኩ ሴት ስለነበረ አልጋው አንድ ላይ አብሮ መጥቷል ማለት ነው። በመቀጠልም ሁለተኛው መኝታ ቤት ስናገኝ ቤቱ እሱም ክፍሉ በጣም ተለቅ ያለ ነው። እዚህም ጋር የተጠቀምነው 1.80 አልጋ ነው። ሳይድ ቴብሎች አሉት እንደምታዩት። ከዛ እዚህ ክፍል ላይ ወንበር እንፈልጋለን ብለው ስለጠየቁን
አንድ ቼር ከነ እግር ማስቀመጫው አድርገናል። ሌላ ለማሳመር ቴብል ላምፕ እና አርትን የተጠቀምነው ቬሪ ሲምፕል ቬሪ ክሊን ሉክ አለው። መጋረጃውን እንደምታዩት ከአልጋ ልብሶቹ ጋር ማች ለማድረግ ሞክረናል። ሁሉም ክፍል ላይ የተጠቀምናቸው መጋረጃዎች ከውጭ ነው የመጡት ሬዲሜድ ሆኖ ለመስኮቱ። መስቀያቸውን ፊኒሽንጋቸውም እዛ አልቆ ነው የመጣው። እዚህ ኢንስቶል ብቻ ነው ያደረግነው ማለት ነው። ስለዚህ አንዳንዴ ደንበኞቻችን እንደዚህ አንድ ላይ ማምጣትና ማች ማድረግ የምትፈልጉ ከሆነ በትክክል ሜጀርመንቶቹ ከተወሰዱ የመስኮቶቹ እንደዚህ ሬዲሜድ የሆነ ወይም ደግሞ ብትን ጨርቆችን አምጥታችሁ እዚህ ላሉ ደንበኞቻችሁ ማሰራት ትችላላችሁ ማለት ነው። በመቀጠል የምናሳያችሁ ክፍል የህፃናት ክፍል ነው። ወይም ደግሞ ህፃን ልጅ ስላላቸው ለነሱ ነበር ያደረግነው። እዚህ ጋር የታዘዘው ፈርኒቸር ሚክስ ተደርጎ በአጋጣሚ መምጣት ስላልቻለ ፈርኒሽድ አድርገን አላሳየናችሁም፣ ግን ስሪዲዮን እናሳያችኋለን። ስሪዲዮ ላይ እንደዚህ እንደምታዩት ባለ አንድ አልጋ አለን። ከዛ ደግሞ ወንበር አለ፣ ለእናቶች የሚሆን ወንበር ልጆቻችን ይዘን በምንቀመጥበት ሰዓት ምቹ የሆነ ወንበር እንዲሆን ብለን አድርገናል። ቬሪ ሲምፕል ከለር ቲሙም እንደምታያቸው አርቱን በዛው መልኩ ነው የሰራ ነው ማለት ነው። ይሄኛው ያለቀ ፉቴጅ ስለሌለን እዚህ ጋር አታች ማድረግ አልቻልንም። ከቻልን ሌላ ጊዜ ስቶሪ ላይ እንፖስተዋለን ፈርኒሽ ከተደረገ በኋላ ማለት ነው። በመቀጠል የምወስዳችሁ ቴራሱ ላይ ይሆናል ማለት ነው። ቴራሱን በጣም ነው የወደድኩት፣ ምክንያቱም በጣም ቢዩቲፉል ቪው ነው ያለው። ሲቲያችንን በደንብ አድርጎ ማሳየት ይችላል። በተለይ የማታው ቪው በጣም ሪሊ አሜዚንግ። ምንድን ነው ያደረግነው? ትንሽ ተንጠልጣዮች ከሲሊንግ እንዲንጠለጠሉ የተወሰኑ ፕላንቶች አደረግን። አንደኛው ግድግዳ እዛ ጋር እንደምታዩት ግሪን ፊሊንግ እንዲፈጥርልን ሙሉ ግድግዳውን ሸፍነነዋል። ከዛ በኋላ መሬቱን ምንጣፍ አረንጓዴ አድርገናል። እንዲሁም ተጨማሪ ፖትድ ፕላንቶች አደረግን። ከዛ በኋላ ቱ አርም ቼሮች የአውትዶር ቼሮች ከቴብል ጋር አደረግን ማለት ነው። እንደምታዩት በጣም ቆንጆ ሉክ ነው ያለው። ቬሪ ሲምፕል ግን ወተን ደግሞ አንዳንድ ነገሮችን ለማድረግ ምንፈልግ ኮፊ ብንጠጣ ማታ ላይ ቁጭ ብለን መጽሐፍ ብናነብ ኢትስ ቢዩቲፉል ኢትስ አሜዚንግ ቪው በጣም ነው የሚያምረው። በአካል ደግሞ እዛ ሆናችሁ ብታዩት የበለጠ ምን እያልኳችሁ እንደሆነ ይገባችሁ ነበረ። ደንበኞቻችን ስትመጡ በዚህ መልኩ ምንም አይነት አሁን እንግዲህ እንደምታዩት ኤሌክትሪካል አልነካንም፣ ሲሊንግ አልሰራንም፣ ብዙ ምንም ነገር አልነካንም። እዚህ ቤት ላይ የባኞ ቤት ስራዎች አልሰራንም፣ ኪችን ካቢኔቶች አልሰራንም። እኛ ኮምፕሊትሊ ለዚህ ከስተመር ያደረግንላቸው ምንድን ነው ፈርኒቸሮቻቸው ፕሪሳይዝ ሆነው በቃ ለቤቱ በሚመጥን መልኩ ደንበኞቻችን በሚገዙ ጊዜ አስፈላጊውን የሆነ እቃዎች እንዲገዙ፣ ከሳይዝ አንጻር እንዳይቸገሩ፣ ከኳንቲቲ አንጻር እንዳይቸገሩ፣ እቃ ሚስ እንዳያደርጉ ሙሉ እቃዎቹን ዝርዝር ሰተን እያንዳንዱን ደግሞ ኮሚኒኬት አድርገን መጨረሻ ላይ በዚህ መልኩ ቤቱን ጨርሰነዋል። እንደወደዳችሁ ተስፋ እናደርጋለን። አስተያየቶቻችሁን ላኩልን። ፎሎ ማድረጋችሁን አትርሱ። ጥያቄዎች ካሏችሁ ወይም ደግሞ ቤት ማሰራት የምትፈልጉ ከሆነ በስልክ ቁጥራችን ዋትስአፕ ላይ ቮይስ ሜሴጅ ልትልኩልን ትችላላችሁ፣ ወይም ቴክስት ልታደርጉልን ትችላላችሁ። ከስልክ ጥሪዎች ይልቅ ዋትስአፖቹን በጣም ቼክ ስለምናደርጋቸው ሞር ኮሚኒኬት እናደርጋቸዋለን እዛ ላይ። ወይም ደግሞ ቴሌግራም ላይ እንደዚሁ ሜሴጅ ወይም ቮይስ ብትልኩልን የተሻለ መልሶችን ቶሎ ቶሎ እንልክላቸዋለን ማለት ነው። ሆፕ እንደወደዳችሁ ተስፋ እናደርጋለን። አልቆ ደግሞ ምን እንደሚመስል ቤቱን በዚህ መልኩ እናሳያቸዋለን።